አሰሪዎች ሲቪያችሁን ለማየት የሚፈልጉት ጊዜ 6 ሴከንድ ብቻ እንደሆነ ታውቃላችሁ? በዛች ቅጽበት ካልማረካችሁ እድሉ አመለጠ ማለት ነው። ዛሬ አንድ ምስጢር ልንገራችሁ። የ2026 ቴክኖሎጂ ጀሚናይ ተጠቅመን የኢትዮጵያን አሰሪዎች አይን የሚይዝ ሲቪ እንዴት እንደምናዘጋጅ ደረጃ በደረጃ አሳያቸዋለሁ። ዝም ብሎ ሲቪ ጻፍልኝ ማለት አይሰራም። ለኤንጂኦ እና ለመንግስት መስሪያ ቤት የሚላኩ ትክክለኛ የጀሚናይ ትዕዛዞችን ወይም ፕሮምፕትስ ማወቅ አለባችሁ። ስለዚህ ስራ እየፈለጋችሁ ከሆነ ስራ መቀየር ብትፈልጉ ወይም ገና ከዩኒቨርሲቲ የተመረቃችሁ ከሆናችሁ ይህ ቪዲዮ ህይወታችሁን ሊቀይር ይችላል። እስኪ እንጀምር። መጀመሪያ ኤንጂኦዎች ላይ እናተኩር። ኤንጂኦዎች ወይንም መንግስታዊ ያልሆኑ ድርጅቶች የሚፈልጉት አንድ ነገር ነው፣ ውጤት ወይም በእንግሊዝኛ ኢምፓክት። ስራን ስትገልጽ ይህንን ሰርቻለሁ ከማለት ይልቅ በሰራሁት ስራ ይህን ውጤት አስመዝግቤያለሁ ማለት አለብን። ስለዚህ ጀሚናይ ስናዘው እንደ አንድ የኤንጂኦ ሰራተኛ ቀጣሪ እንዲያስብ ማድረግ አለብን። እስኪ እንዴት እንደሆነ ላሳያችሁ። መጀመሪያ ልታመለክቱበት ያሰባችሁትን የስራ ማስታወቂያ ወይም ጆብ ዲስክሪፕሽን ኮፒ ታደርጉና ከራሳችሁ የስራ ልምድ ጋር ለጀሚናይ ትሰጡታላችሁ። ከዚያም ከዚህ ቪዲዮ ዲስክሪፕሽን ላይ ያለውን ጽሑፍ ኮፒ እና ፔስት አድርጋችሁ እዘዙት። ይህ ትዕዛዝ ጀሚናይ ምን እንዲያደርግ ይነግረዋል? አንደኛ፣ እንደ ኤንጂኦ ቀጣሪ እንዲያስብ፣ ሁለተኛ፣ ውጤት ላይ እንዳተኩር፣ ሶስተኛ፣ በቁጥር ሊለኩ የሚችሉ ስኬቶችን እንዲያጎላና እንደ ኢምፕሊሜንትድ ወይም ሞኒተርድ ያሉ ጠንካራ ቃላት እንዲጠቀም ያደርገዋል። ለምሳሌ ለአርሶ አደሮች ስልጠና ሰጠው ከማለት ይልቅ ጀሚናይ ለ50 አርሶ አደሮች ዘመናዊ የአሰራር ዘዴን በማስተማር ምርታማነታቸውን በ20% ያሳደገ ስልጠና ሰጠው ብሎ ይለውጥላል። ልዩነቱ ይታያቸዋል። የመጀመሪያው ዝም ብሎ የተግባር መግለጫ ሲሆን፣ ሁለተኛው ግን ያስገኘውን ውጤት በግልጽ ያሳያል። የኤንጂኦ ቀጣሪዎች የሚፈልጉት ይህን ነው። አሁን ደግሞ ወደ መንግስት መስሪያ ቤቶች እንለፍ። የመንግስት መስሪያ ቤቶች ሲቪ ሲገመግሙ የሚያተኩሩባቸው ነገሮች ከኤንጂኦዎች ይለያሉ። እነዚህ ጋር ዋናው ነገር ቅደም ተከተል፣ የትምህርት ማስረጃ እና የአገልግሎት ዘመን ነው። በጣም የተጋነነ አቀራረብ ብዙም አይወዱም። ስለዚህ ጀሚናይ ስናዘው ይህንን ባህል እንዲከተል ማድረግ አለብን። ጀሚናይን ከዚህ ቪዲዮ ዲስክሪፕሽን ላይ ያለውን ጽሑፍ ኮፒና ፔስት አድርጋችሁ ጠይቁት። ይህ ትዕዛዝ ምን ያደርጋል? ጀሚናይ ሲቪውን ለመንግስት መስሪያ ቤት በሚመጥን መልኩ በጣም ፕሮፌሽናል እና የተከበረ ቃና እንዲኖረው ያደርገዋል። ከፈጠራ ይልቅ እውነታ ላይ ያተኩራል። ለምሳሌ የሥራ ልምዳችሁን በጊዜ ቅደም ተከተል ያስቀምጣል። የትምህርት ደረጃችሁን እና ያገኛቸውን ሰርቲፊኬቶች ጎላ አድርጎ ያሳያል። እንዲሁም ያገለገላችሁበትን ጊዜ በትክክል ያስቀምጣል። እዚህ ላይ ዋናው ነገር ግልጽ እና ትክክለኛ መረጃ መስጠት ነው። ምንም አይነት ማጋነን አያስፈልግም። የመንግስት መስሪያ ቤት ቀጣሪዎች የሚፈልጉት ታማኝና የተስተካከለ መረጃ ነው። ስለዚህ እንዲህ አይነት ስራዎች ስታመለክቱ ጀሚናይን ተጠቅማችሁ ይህ ኢንፎርማል የሆነ አቀራረብ መከተላችሁን አረጋግጡ። እስካሁን ሲቪ ሰርተን ጨርሰናል። አሁን ደግሞ ይህንን ድንቅ ሲቪ የሚሸጥልን ጠበቃ ያስፈልገናል። እሱም የሽፋን ደብዳቤ ወይም ከቨር ሌተር ነው። ብዙ ሰዎች ሲቪ ብቻ ልከው ማመልከቻ ደብዳቤን ይዘነጉታል። ይህ ትልቅ ስህተት ነው። የሽፋን ደብዳቤ ማለት እኔ ለዚህ ስራ ትክክለኛው ሰው ነኝ ብላችሁ በቀጥታ ለአሰሪው የምትናገሩበት እድል ነው። ጀሚናይ በዚህም ሊረዳችሁ ይችላል። ብልሃቱ ምንድን ነው? ጀሚናይ አሁን የሰራነውን ሲቪና ልናመለክትበት ያሰብነውን የስራ ማስታወቂያ አንብቦ ሁለቱን እንዲያገናኝልን መጠየቅ ነው። ጀሚናይ ከዚህ ቪዲዮ ዲስክሪፕሽን ላይ ያለውን ጽሑፍ ኮፒን ፔስት አድርጋችሁ ጠይቁት። ይህ ትዕዛዝ ጀሚናይ ምን እንደሚያደርግ ይነግረዋል። ከሲቪያችሁ ውስጥ በጣም አስፈላጊ የሆኑትን ነጥቦች መዞ ከስራ ማስታወቂያ ጋር በቀጥታ እንዲያገናኝ ያደርገዋል። ለምሳሌ ማስታወቂያ ላይ የፕሮጀክት
አስተዳደር ችሎታ ያለው ሰው እንፈልጋለን የሚል ነገር ካለ ጀሚናይ ከሲቪያችሁ ውስጥ ያንን ችሎታችሁን የሚያሳይ ልምድ መርጦ እንዲህ አይነት ፕሮጀክት በማስተዳደር ያስመዘገብኩት ውጤት ለድርጅታችሁ ትልቅ አስተዋጽኦ እንደሚያደርግ አምናለሁ በሚል መልኩ ይጽፍላችኋል። ይህ ማለት ደብዳቤው ዝም ብሎ የተደጋገመ ሳይሆን በተለይ ለዛ ስራ ተብሎ የተጻፈ ይሆናል። በመጨረሻም አንድ ትልቅ ማስጠንቀቂያ ልስጣችሁ። ጀሚናይ በጣም ምርጥ መሳሪያ ቢሆንም የሚሰጣችሁን ውጤት እንደወረደ ኮፒ አድርጋችሁ አትላኩ። ጀሚናይ የሰጣችሁን ጽሑፍ እንደ መነሻ ወይም የመጀመሪያ ረቂቅ ብቻ ተጠቀሙበት። ሁልጊዜም በደንብ አንብባችሁ አስተካክሉት። የውሸት መረጃ ካለበት አጣሩ። አንዳንድ ጊዜ ጀሚናይ ነገሮችን ሊያጋንን ይችላል። ዋናው ነገር የእናንተን ልምድና ማንነት የሚያንጸባርቅ መሆኑን ማረጋገጥ ነው። ያስታውሱ፣ ቴክኖሎጂ መሳሪያ ነው እንጂ ሹፌር ግን እናንተ ናችሁ። ይህ ቪዲዮ እንደረዳችሁ ተስፋ አደርጋለሁ። የዛሬውን ትምህርት ከወደዳችሁት ላይክ ማድረግ አትርሱ። ስራ ለሚፈልጉ ጓደኞቻችሁ ሼር አድርጉላቸው። ምናልባት የእነሱን ህይወትም ሊቀይር ይችላል። ቻናሌን ሳብስክራይብ በማድረግ ቤተሰብ ሁኑ። ስለተከታተላችሁኝ ከልብ አመሰግናለሁ።